እኔ ደግሞ ማናት ብዬ ኮሜንት ላይ አሉ። እኔ ራሱ የማን ቆንጆ መጣች ብዬ ነው ስኒው አካፓ ያምራል። ስሜማ እንትና ነው የሳምሪ ባል ነው ፍርዬ አባት ነው እንጂ የሳምሪ አባቷ እየለመነት ነው። ወይኔ ናይ መቤቴን ብር እየተወጣለት ነበረ። ምን ሆኖ አሞት ነው ቸግሮት እነዚህ ልጆች እያሉ አዎ ቸግሮት ብር እየተወጣለት ነበረ። ይቀለሽ ነው ግን የምር ነው። አረ ማርያምን አልቀለድኩም። እኔ ያየሁትን የሰማሁትን ነው የምናገረው። ህዝብ ያየውን እንዴ አይደለም። ቆይ ማለት ምን ሆኖ እኛም እንደሰማን እነሱ ማለት የናቲና የሳምሪ ምናምን የማን ኪዱ አባት ማለት ነው አይደል? አዎ ኪዱ። አረ ኪዱ ልጁ አይደለችም። ዝም በይ አይደለችም ማለት ኪዱ እኮ ልጁ አይደለችም። ትንሽ አልበላት እንጂ እኔ በኢየሱስ ስም እኔ ምን አውቃለሁ። እዚህ ጋር ማየው ነው ሚዲያ ላይ አላውቃትም። ኪዲ ልጁ አይደለችም። ዋው ኖ የሁለቶች አባት ነው አይደል? አዎ የትልቁ የወንዱና የሴቷ አባት የናቲና የሱ ማለት የሳምሪ። አዎ ዋው ወይኔ በስማም አባታቸው እስኪወጣ ድረስ እነዚህ የማይረቡ ናቸው። ብዘበሩ ምን ይራባ አባት ይወለዳቸው ብሎ የወለደ አባት አይዘ ነው። እግዚአብሔርን በጣም የሚያስጠላ ነገር ነው። ምንም ቢሆን ገመና ውስጥ አይወጣም። ጋይስ የት ነው የሚኖር? ኢትዮጵያ ፌመስ መሆን ፈልጎ ይሆን ግን እንደሆነ አይድረስ ነው ኢትዮጵያ ነው የሚኖረው። እነሱ ዘራቸው አይታመንም እኮ። እንትና እኮ ደውላ እኮ ነው ሄለን እኮ ናት ደውላ እንረዳሃለን ስትለው እኮ ነው እንትኑን ያወጣው። እኔ ሰምቼዋለሁ የሱ እውነት መሆኑን ነው እንጂ አልሰማው ላይ ነበር። እኔ ፍርያ 1500 ሰው ባለበት ነበረብሽ። ፍሬ ደግሞ ብሎማ አልወለዳቸውም። እኔም ግን ነበር እኮ ፍሬ ብሎ ስትይ አባት አይደለም እሱም አብሮ እኮ እንትን ብሏል። ተይ እንጂ እሱም አብሮ ይሰቃያል ብዬ ነው። አባት እኮ ልጅ ሲወለድለት ሲያሳዝኑ ግን እንዴ አባት ሲወለድለት እኮ አብሮ ይጨነቃል እኮ እንዴ። እና ተተፈሰበለት እንዴ ትላንትና ፍሬ? አዎ ብር እየተሰበሰበለት ነበረ። እኔ የወዲት ግን ይሄን ጉዳይ ፍሬ ብትይዘው ኑሮ አሪፍ ነበረ። ኧረ እኔ ምን በወጣኝ። ኧረ እኔ ምን በወጣኝ ደግሞ ነገር ይገንባታል። ልታስረግጪኝ ነው እንዴ? ቆይ ፍሬ ኢትዮጵያ ነው የሚኖሩት አባታቸው? ኢትዮጵያ ነው የሚኖረውና መኪና ግዙልኝ ሰርቼ። አዎ መኪና ማለት ይሄ ያ ማለት የጂጂ አባት የልብስ መስፊያ ነው። የልብስ መስፊያ መኪና ነው። 1 ሚሊዮን አይደለ? 1 ሚሊዮን በፊት 500,000 ነበር አለ። አሁን 1 ሚሊዮን ምናምን መኪና። አዎ መኪና መስፊያ እና ሰርቼ ልብላ ነው ያለው። መች ነው እንደዚህ የተወደደው ዩዲት? እኔ ጃኔ ምራሷ አላውቅም እንደዚህ አልነበረም። አረ አሁን እኮ ኢትዮጵያ ብር እኮ ዋጋ የለውም። አሁን ምንዛሬው ሙቷል እና የዚህን ያህል ወይኔ አላውቅም። አይ ሃቭ ኖ ክሉ። የሚገርም ነው ግን በጣም ተዋጣለች የፈልገውን ያክል። ኧረ 350 ነው እያለ ነው እኮ 350,000 ነው ወይስ ብር? ልብስ አይደለም ታዲያ የምንድን ነው? ስሚ ፍሬ የልብስ መስፊያማ እንደዚህ አይሆንም። ርካሽ እኮ ነው እዚህ ሀገር ራሱ ነገር የተረዳሁት የልብስ መስፊያ ነው የተረዳሁት። 1 ሚሊዮን ሊሆን 350,000 ብር ነው እኮ። እንደዛ ሊሆን ይችላል እንጂ 1 ሚሊዮን ሊሆን አይችልም። 10,000 ብር ከ5,000 ብር ጀምሮ ነበር ትልቁ የሚባለው ማለት ነው። በፊት ነው። አሁን ግን እየተወደደ መጥቶ ነው መንቀሳቀሻ ግን እኔ አሃብ ኮሽን ጋይስ ግን they feel good ቆይ እኔ you guys አንዴ እንደማመጥ እንደው ግን ሂሊናቸው አይደብራቸውም? እነሱ ኬክ እየበሉ ምናምን አባት ወጡ እንደዚህ መለመኑ ወይ ቤቢ ግድ አላቸው እነሱ ነው። የምሬን ነው እግዚአብሔርን አሁን አይደለም አባትን ያህል ስለሆኑ ለምታውቂው ሰው እንኳን ተቸገርኩ ሲልሽ ይከብዳል። ነው እኮ አይደለም አባትየው እንረዳሃለን ብላ አይደል እንዴ ሄለን እንትን ወሬውን እንዲያወራለት። ወይኔ ዋርኒንግ ሰጠሽ ወሬውን እንዲያወሩ አይደል ለምደዋለች። ታያት ቸግሮት አይደለም ያልሽው ሮዲዬ? አይ በኋላ ቸግሮኛል አለ እንጂ እሷ ግን እንረዳዋለን ሳለ አንተ ሐሳባችን ቃላችን ተጠፍ ይሄን ሁሉ አውጥቶ ብርን እንትን እንበልለት እንሰብስብለት አለች ሄለን። እንደዛ ግን ተሰበሰበለት እየተሰበሰበ ነው የሆነሽ ልጅ አስገባች ምናምን እያለው ነው የወጣው። ብዙም እንትን አላልኩም።
እኔ ራሱ መቶ you guys እኔ I have to go to bed በቃ ልተኛ ልደቅስ በትንሽ ተጫውቺ ቆይ ኧረ ቆይ ወዲህ እኔ ፍቅር ልተኛማ ቆይ ትንሽ እሺ ቆይ ቤቢ ትንሽ ቆይ ቡጨቃው አልተመቸሽም እንዴ እንቶ በቃ እንቶ ትተነዋል እኔ ራስ አብሬ እኮ ቦጨኩ ዛሬ አይ ነው የሆነ ውስጥህን ያማል ታውቃለሽ I mean you know እንኳን አይደለም I don't know you know ኢትዮጵያ መሆን ለጋርሽ ማለውልሽ ፍርዬ 10 የፈለግሽው ነገር ቢያንስ አባቴ እኮ ያምሻል አባት ነው hell no እኔ የፈለገው ለምን ሊገለኝ ሞክሮ አይሆን አባቴ ወጥቶ ለምን አላረገውም እኔ እለምንለታለሁ ለሱ ፋንታ ለአባቴ ማለት ያሳፍራል ማረኝ በጣም በቃ ከባድ ነው እንኳንስ እንትን ብለሽ ማለት ነው አሁን እኮ በእናትየው ጥላቻ ይመስለኛል አይ ቲንክ ወጥቶ ዝም ያሉት እንጂ አጣው አይደለም እነሱ ልጆቹ ገበሻ ከየት ያመጣሉ ሚስቴ ምናምን ሲላል ነበር እንደ ሰውየው መጀመሪያ ቮይሱ ላይ እንደሰማው እኮ ሚስቴ አላለም አሁን እንትና ሳምሪ ወይም ልጅየው ልስራ ቢል ለአባታቸው ያንሳሉ ወዶ አያንሱም ግን ካልኩሽ እኮ አሁን በእጃቸው ብር ባይኖር ቢሰሩ እንኳንስ ነው የሚደርሰኛሉ እየተቆረጠ ነው የሚደርሰኝ ሲላክልኛሉ ይልኩለታል ግን ብሏል ፍሬንች ሲሰጡኝ እየቆረጡ ነው አሉ እየወሰዱበት ቀነሰው እኮ አልኩሽኝና እኔ ግደኝ አባቴን ጭራሽ በእንደዚህ ወጥቶ እንዲለምን አላረገው ቆይ እኔ ግን ያልገባኝ ነገር ቤቲ ድሬኔ ቆንጆ ቲንክ አጣና ይሄ ማለት ያለው ሮዲ እኔ ያልገባኝ ነገር እሱ ሰውየው ማለት የጂጂ ባለቤት ማለት ነው ራይት አዎ የነበረው ማለት ነው የነበረው ኤክስ ማለት ግን ኤክስ ናት እኮ አላለም እኮ ሚስቴ ነው ሲል የነበረው ኦራ ሚስቴ እኮ ነው ያለው ኖ እና ኢቨን to helping him she see him that way ማለት ነው ኃይለኛን በቤተሰባችን ያለው ማን ነው ኃይለኛ እሱ ባልየው እሷን ነው ሴቷን ደግሞ የትግሬ አክሰንት አለው የትግራዋይ አክሰንት አለው ሰውየው ሲያወራ ሰምታችሁታል ስሙ ማን ነው እኔ ምን አውቄለት ማን ነበር ያለችው ከስሙ ይታወቃል እንደሆነና አይደል አይ አይመስለኝም ፍሬዱ ኪዳኔ ነው ኪዳኔ ማን ነበር ወናሽ ወይ 10 ጊዜ ሲጠራው ነበር ኪዳኔ ከሆነ ትግሬ ያለ መረጃውን እኮ እናይዋለን ጉራጌ ነው ብላለች ቤቲ ጉራጌ ነው ኦኬ ሪፖርት አለብሽ ችግር የለውም ጋይስ ደወሬ አትሳቀቁ እንደ ቤታችሁ ይዩት ሪፖርት ሪፖርት አለም ኦንሱም ነው ብሎ ያኛው እኮ አድርገሽዋል እኮ አስተካክለሽዋል ኦልሬዲ አስተካክየዋለሁ አይዘጋም እንዴት ጉራጌ ሆኖ ልመና ይወጣል ጉራጌ እኮ የሥራ ሰው አንቺ ስቶፕ ሴይ ዳት ፍቅር አቆሚ እንደዚህ አይነት ወሬ እሺ ስታፕ አይ የሥራ ሰው ነው ብዬ ነው ኖ ስታፕ እኮ አልኩሽማ ታይ እሺ ትልቅ እህቷን እየተቆጣቻት ነው እሳኮ ጠብቀኝ በነገርሽ እውነቷን ነው እናቴ አኪማዬ ጉት ሞርገን ሻጭ አጭር ነገር ነው የሚይዙ ብላ ማያየቴ እኔ ፈለጉትን ያማንም አይተሻቸውም ግን እዛ ምን አደረገሽ እንዴት ነሽ እንዴት አደረሽ ሰላም ነው ደህና እግዚአብሔር ይመስገን እግዚአብሔር ይመስገን እንዴት አደራችሁ ብያለሁ እናችሁ እግዚአብሔር ይመስገን ማያን ሰላም በሏት ሁላችሁ አመሻችሁ ወይ አደራችሁ እኛ ጋር ነግቶ ብልኩ ነው ማያ ያለን ስላለ ኦኬ ደህና አደርሽ ማሂ ሰላም ሰላም ሃይ ጉትን ሞርገን እኔ እንጃ ማያ ጉት ሞርገን መታቅ አይመስለኝም አላቅም ምንድነው ጉድ ሞርኒንግ ይላል ኦኬ ጉድ ሞርኒንግ ጉድ ሞርኒንግ ምን ነው ተፈራራችሁ አውሩ እንጂ ቤቢ እኮ አስደነገጠችንና አይታይ ሌላ እኮ ስለዛ አውሪ ግን ዶን ሴይ ቦጭቃችን ካልቀረ በስነ ስርዓትን ቦጭቅ ቤቢ ተው የሸራረፍን ስም እየሸራረፍን ለሰው ሆድ ቁርጠት ነው የሚሆንበት አረ ቡጨቃ ይቅርብን ሆ እናቴ በግድ ኑሊ ነው እንዴ ቤቢ
ጀርመኖች ግን አፊል ሳድ በጣም ይደብራል በእውነት ራሴን እዛ ቦታ አድርጌ ያሰብኩትና አባቴ ቢሆን ብለሽ አስቢው። እሱን አስቤ እኮ ነው ታውቂያለሽ። እና እኔ አደጋ ዓለም ላይ የኖርኩ ምናምን ሄል ነው ያ